አስርቱ ትእዛዛት ለሁለት ነው የሚከፈሉት። ፍቅረ እግዚአብሔርና ፍቅረ ቢጽ ይባላል። ፍቅረ እግዚአብሔር የሚባሉት የመጀመሪያዎቹ 3 ትእዛዛቶች ናቸው። ልብ አድርጋችሁ ስሙ በደንብ። ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሳት ዘንድ አስብ የሚሉት እነዚህ 3 ትእዛዛት እኛ ያለንን ፍቅር ለእግዚአብሔር የምንገልጥባቸው መንገዶች ናቸው። ሰው እግዚአብሔርን በንግግር ብቻ እወድሃለሁ ሊለው አይችልም። በስራ ፍቅሩን ይተረጉመዋል እንጂ። ከሱ የተረፉት 7 ትእዛዛት እናትና አባትን አክብር፣ እንዲሁም ለዚህ ባለጸጋ የተነገረው አትስረቅ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ የባልንጀራን ቤት አትመኝና ባልንጀራን እንደራስህ አድርገው ውደድ የሚሉት ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ፍቅረ ቢጽ ማለት ወንድም ወንድሙን ሰው ሌላውን ሰው መውደዱን የሚያሳየው በዚህ ነው አለ። እስኪ ክርስቲያኖች ልብ ብላችሁ ስሙ። ከ7 እና ከ3 የሚበልጠው የትኛው? እግዚአብሔር እኛ እንድንዋደድበት ካዘዘው ሕግና እሱ እኛን መውደዳችንን ከምናሳየው ሕግ በላይ የሚበልጠው የትኛው? እርስ በርስ የምንዋደደው አይበልጥም? አዎ። ይሄን ለምን ይመስላችኋል? ሰው ለእግዚአብሔር ያለውን ፍቅር የሚያሳየው በአምሳሉና ባሪያው የተፈጠረው ሌላውን ሰው በመውደድ ስለሆነና ስለሆነ ብቻ ነው።